አብዛኛው ሰው የሚሸወደው በአዲስ ነገር ነው። አዲስ ነገር ደግሞ ኤር ጆርዳን 4 ባይክ ነው። ፌኩንና ኦሪጂናሉን አሳያችኋለሁ። ይሄን አካውንት ፎሎ በማድረግ ጀምሩ። በዚህ ቪዲዮ 50,000 ፎሎወር መግባት አለብን። ቀጥታ ወደ ቪዲዮ። መጀመሪያ የምታዩት መጀመሪያ ፊትለፊቱ ነው። ፊትለፊቱ እንደዚህ ስትጫኑት ቀስ ብሎ ነው የሚነሳ ወይም ደግሞ አይነሳም። ሁለተኛው ነው። ለምን መሰላችሁ? ይሄኛው ሌዘር አይደለም ሲንቴቲክ ነው። ይሄኛው ማቴሪያል ሲንቴቲክ ስለሆነ ነው ሰምጦ የሚቀረው። ይሄ ያንደኛው ደግሞ እንደዚህ ስትጫኑት ነጥሮ ይነሳል። እንደዚህ ስትጫኑት ነጥሮ ይነሳል። ለምን? ይሄኛው ማቴሪያሉ ሌዘር ነው። በቃ ፒውር ሌዘር ነው። ጽድት ባለ ማቴሪያል የተሰራ ነው። እና ቀጥታ ደግሞ ሁለተኛ እዚህ ጋር ነው የምትሄዱት። ይሄኛው ማቴሪያል ሌዘር ነው። ይሄኛውን ደግሞ እዚህ ጋር ታዩታላችሁ። ያው ሌዘር ነው። አያችሁታ ቤተሰብ? የሁለተኛው ደግሞ እንደዚህ ነው። አያችሁት? ሽምትር ነገር ነው። ጫን ስትሉት ምናምን ለመሰላችሁ። ይሄኛው አያችሁት ቤተሰብ? ሲንቴቲክ ነው። በቃ የወረደ ሲንቴቲክ። ሁለተኛ ከኋላ ነው የምንሄደው። ከኋላ ደግሞ ስንሄድ ይችኛዋን ማቴሪያል ታያታላችሁ። ያው ይሄኛው በጣም ወፈር ያለ ነው። ይችኛዋ ደግሞ ስስ ነገር ናት። አያችኋት? ቶሎ ነው የምትመለሰው፣ የምትዘረጋው፣ የምትታጠፈው ቶሎ ነው። ስስ ነገር ነው። እና እቺ ሶስተኛ ላይ ደግሞ ይሄኛውን ነው የምናየው። ይሄኛው ማቴሪያልም ሲንቴቲክ ነው። አያችሁት? እንደምታዩት ሙሉ በዚህ በኩልም ሲንቴቲክ ነው የሁለተኛው። የአንደኛው ደግሞ ይሄኛው ሌዘር ነው። አያችሁት ቤተሰብ? ሙሉ ሌዘር ነው። ከዚህም ስታዩት ሙሉ ሌዘር ነው። እና አራተኛ ላይ ደግሞ የምታዩት ይሄኛው ነው። የዚህ ፊኒሺንጉን ታዩታላችሁ። የዚህ ስፋቱን ታዩታላችሁ። ሰፋ ያለ ነው። የሁለተኛው ደግሞ ፊኒሺንጉን አያችሁት? ፊኒሺንጉ በጣም ነው የሚያስጠላው። ጠባብ ነገር ነው። እንደዛኛው ሰፋ ያለ አይደለም። ግሬሱም ወረድ ያለ ነው። እና በአምስተኛ ደግሞ እዚህ ጋር ፊት ለፊት ትሄዳላችሁ። ፊት ለፊቱ ላይ እዚህ ጋር ስትሄዱ ይሄኛው ስፌት አለው። አያችሁት ቤተሰብ? ይቺ ፊት ለፊቷ ስፌት አላት። የሁለተኛው ማቴሪያል ደግሞ ስፌቱ የለውም ማለት ነው። እና በስድስተኛ ላይ ደግሞ ልዩነት እዚህ ጋር ነው የምትሄዱ። ይሄኛው ወፍራም ነገር ነው። የአንደኛው ወፍራም ነው። ግሬሱ ራሱ ይለያል። የዚህኛው ደግሞ አያችሁት? የሆነ ሽምትር ነገር ነው። አያችሁት ቤተሰብ? እንደዚህ ስትጫኑት ወፍረት ምናምን የለው። በመጨረሻ ደግሞ ሶሉ ላይ ስትሄዱ ሶሉ ይሄኛው ደመቅ አይልም፣ ፈዘዝ ይላል። በረዶ ሶሎ የመቆራረጥ ባህሪ ምናምን የለውም። ይችኛዋ ደግሞ ደመቅ ትላለች። ግሬሱ ራሱ እኮ አይገናኝም። ያራዳ ልጆች እዩት እስኪ። የአንደኛና የሁለተኛው ግሬስ ራሱ አይገናኝም። በጣም ብዙ ልዩነት አላቸው። ሰዓት ስለማይበቃኝ ነው። ይሄን ካሳየዋችሁ ይበቃችኋል። ይሄን ቪዲዮ ፎሎ፣ ሼር፣ ኮፕሊክ ማድረግ እንዳይረሳ። ኮሜንት ላይ ደግሞ ቀጣይ በምሰራላችሁ ቪዲዮ ሜንሽን አድርጉኝ ወይም ደግሞ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ፎሎ ማድረግ እንዳይረሳ። ይመቻችሁ። ኮርስ 1 አንደኛና ሁለተኛ ነው ይዘላችሁ የመጣሁት። ባለፈ በሰራሁት ቪዲዮ ኤርፎርስ 1 ስራልን ባላችሁን መሰረት ኤርፎርስ 1 አንደኛና ሁለተኛ ይዤላችሁ መጥቻለሁ። ቀጥታ መጀመሪያ ስትሄዱ ከለሩን ነው የምታዩት። የአንደኛው ደመቅ ይላል፣ የሁለተኛው በጣም ፈዛዛ ነገር ነው ከለሩ። ከዛ ቀጣይ የምትሄዱት እዚህ ጋር ያለው ማቴሪያል ነው የምትሄዱት። መጀመሪያ ሁለተኛውን እንደዚህ ስትጫኑት እዛው ይቀራል። ለመሰላችሁ ይሄ ሲንቴቲኩ በጣም ሲንቴቲኩ ስስ ነገር ነው። ይሄኛው አንደኛው ደግሞ እንደዚህ ስትጫኑት ነጥሮ ይነሳል። ቀስ ብሎ አይደለም ነጥሮ ይነሳል። ይሄኛው ደግሞ ይሄ እዚህ ጋር ያለው ማቴሪያል አስተጋው እዚህ ጋር ያለው ማቴሪያል በጣም ሌዘር ነው። በቃ ወፍራም ሌዘር ነው። እዚህ ጋር ያለው ማቴሪያል ያው እንደምታዩት መታጠፍ አይችልም። የሁለተኛዋን እዩት እንዴት እንዳለ አያችኋት? በጣም የምታጣፊ ነው። ከዛ ከኋላ ስትሄዱ ደግሞ ናይኩ እዚህ ጋር ስታዩት የናይኩን አሰራር በጣም ጽድት አድርገው ነው የሰሩት። እዚህ ጋር ያለው እና የዚህ ስፌቱን እዩት። ያራዳ ልጆች ሲንቴቲክም ስለሆነች እዚህ ጋር ስፌቷም የሆነ ፊኒሺንጉ አያምርም። እዚህ ጋር ስትሄዱ አንደኛው ላይ በጣም ስፌቱም ፊኒሺንጉም አሪፍ ነው። እነዚህ ሌዘር ናቸው። እዚህ ጋር ያለው ማቴሪያል ሌዘር ነው። ይቺ ረዘም ትላለች፣ ይቺ የሁለተኛው አጠር ትላለች። እና ሶስተኛ ላይ ስትሄዱ ሶላቸው ነው። ሶላቸው በጣም ጠንካራ ነው። የአንደኛው ይኸውልህ በሁለት እጅ እንደዚህ ስታረገው ራሱ የመታጠፍ ባህሪ የለውም። ሁለተኛው ደግሞ እንደዚህ ስታረጉት ይታጠፋል። ያው እንደዚህ ከስር ይታጠፋል። እንደዚህ ስታረጉት ከስር ይታጠፋል። አራተኛ ላይ ደግሞ እነዚህ ሶላቸውን ብናይ የአንደኛና የሁለተኛው እዩት ቤተሰብ። ይሄኛው አይነፋም። ከታች ያለው ሶል ይሄኛው በጣም ወፍራም ነው። ይሄ የመቆራረጥ ባህሪ የለውም። ከላይ ያለው ማቴሪያል በጣም ነጭ ነው። ይሄኛው ደብዘዝ ያለ ነው። ከውስጥ ያለው ማቴሪያል በጣም አሪፍ የሚባልና የሁለተኛው ደግሞ ሽምትር ነገር ነው። እና እነዚህን የመሳሰሉ ጫማዎችን ማግኘት ከፈለጋችሁ ይሄን ቤት ፎሎ ማድረግ እንዳይረሳ። ሼር፣ ኮፒ ሊንክ አድርጉልኝ። በቀጣይ የምሰራላችሁን አንደኛና ሁለተኛ ቪዲዮ ኮሜንት ላይ አሳውቁኝ። ይመቻችሁ። ኤርማክስ ዲኤን አንደኛና ሁለተኛ ባላችሁ መሰረት ይዤላችሁ መጥቻለሁ። ቀጥታ መጀመሪያ የምትሄዱት እዚህ ፊት ለፊት ላይ ነው። እዚህ ጋር እንደምታዩት ይሄ ሁለተኛው ከውስጥ አለው ጨርቅ ላይ አልተገናኘም። ከላይ ነው ያለው ፓርቱ። ይሄ ወተር ፕሩፍ አያስተማምንም። ይሄኛው ግን
ያው እንደዚህ ስትናኩት በጣም ወፍራምና ከውስጥ ያለው ጨርቅ ጋር የተያያዘ ነው። ከዛ ሁለተኛ ስትሄዱ እዚህ ጋር ራሱ ይሄኛው ስፌታቸው ያው የውስጡ ይሄኛው ስፌት ከማሰሪያ ያለው ስፌቱ አያችሁት ይሄኛው በቃ ፊኒሺንጉ ምንም አያምርም። ሁለተኛው ላይ አንደኛው ላይ ያለው በጣም ጽድት ያለ ነው ፊኒሺንጉ ምናምን። እዚህ ጋር ያለው ማቴሪያል በጣም አሪፍ ነው። እዚህ ጋር ፊት ለፊት ላይ ስትሄዱ አንደኛው ላይ ወፈር ያለ ነው። ይቺኛዋ ወፍራም ነገር ናት። ይቺኛዋ ስስ ናት። የመላጥ ባህሪ ይኖራታል። ቀጣይ ከኋላ ትሄዳላችሁ። ከኋላ ስትሄዱ እዚህ ጋር ነው የምትሄዱ። ይሄ የአንደኛው ፓርት ነው። ይቺ ጨርቅ ናት፣ የተሰፋች ናት። ጨርቁና የተሰፋች ነገር ናት። ሁለተኛው ግን ይሄ ልጥፍ ነገር ነው። አያችሁት ቤተሰብ? ይሄኛው ልጥፍ ነው። የመላጥ ባህሪ ምናምን ይኖረዋል። ኤርማክሱ ራሱ ይሄ ጽድት አድርገው ነው የሰሩት። ይሄ አሪፍ ነው ማቴሪያሉ ማለት። ይሄ ሁለተኛው የሆነ የወረደ ነገር ነው። እሺ ቀጣይ መጨረሻ ላይ የምትሄዱት ደግሞ ይሄኛው እዚህ ውስጥ ላይ ያለው ፓርት ኤርማክስ ዲኤን የሚል አለው። ሁለተኛው ደግሞ ኤርማክስ ዲኤን የሚል የለውም፣ ግን ሊኖረውም ላይኖረውም ይችላል። ሁለተኛው ሆኖ ላይኖረውም ሊኖረውም ይችላል። አንደኛው ግን ኤርማክስ ዲኤን የሚል እዚህ ጋር ይኖረዋል። ያለው ማቴሪያሉ በጣም ጽድት ያለ ነው። ሰዓት ስለማይበቃኝ ነው እንጂ በጣም ብዙ ልዩነት አላቸው። አድራሻዬን ለማታውቁ ቁጥር 1 ጀሞ 1 ሰን ሙን ስታር ቢልዲንግ ግራውንድ 017 ቁጥርና ቁጥር 2 መርካቶ አመዴ ገበያ ፊት ለፊት ነው የምንገኘው። ፎሎ ማድረግ እንዳይረሳ። ቀጣይ በምን እንደምሰራላችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ። እንዳትሸወዱ። ኤር ጆርዳኗን አንደኛና ሁለተኛ ሶስተኛ ነው ማሳያችሁ። ቀጥታ መጀመሪያ ላይ የምትሄዱት ፊት ለፊት ላይ ነው። እዚህ ጋር ስትሄዱ መጀመሪያ ላይ የኛው እንደዚህ ስትጫኑት እዛው ይቀራል። ለመሰላችሁ ይሄኛው የወረደ ሲንቴቲክ ስለሆነ ነው። ይሄኛው ሶስተኛው ነው። ሁለተኛ ላይ ደግሞ እንደዚህ ስትጫኑት ቀስ ብሎ ይነሳል። ይሄኛው ኳሊቲ ሲንቴቲክ ነው እና ከላይ ያለው ማቴሪያልና ይሄኛው ይሻላል ማለት ከአንደኛና ከሁለተኛ። አንደኛው ደግሞ ይሄኛው ነው። ይሄኛው አንደኛው ወፍራም ነው፣ በጣም ወፍራም ነው። ሌዘርነቱ እንደዚህ ስትጫኑት ነጥሮ ነው የሚነሳው። ይሄ ወፍራም ነው ሌዘርነቱ ራሱ። ይሄኛው ከላይ ያለው ማቴሪያልም ይሄኛው ወፍራም ነው። እነዚህኛዎቹ ስስ ናቸው። ይሄኛው የወረደ ነው፣ በጣም የወረደ ማቴሪያል ነው። ሁለተኛ የምትሄዱት ከጀርባ ነው። ከጀርባ ስትሄዱ ይሄኛው አንደኛው ነው። አንደኛው በጣም ወፍራም ናቸው። እነዚህ ሌዘር ናቸው። ወፍራም ማቴሪያላቸው ወፍራም ነው፣ ሌዘር ነው። ሁለተኛው ላይ ስትሄዱ ሲንቴቲክ ነው። ሲንቴቲኩ አሪፍ የሚባል ከሶስተኛው የሚሻል ነው። ይሄኛው ሲንቴቲክ እንደምታዩት ነው። ሶስተኛው ላይ ስትሄዱ በጣም የወረደ ሲንቴቲክ ነው። ያራዳ ልጆች ያው ይሄኛው በጣም የወረደ ሲንቴቲክ እና ማቴሪያሉ ቡሽቲ የሆነ ማቴሪያል ነው። ቀጥታ ሶስተኛ ላይ የምትሄዱት ውስጡ ላይ ነው። ውስጡ ላይ የአንደኛው ማቴሪያል ወፈር ያለ ነው። ወፈር ያለ ሆኖ ይቺ ፋሚሊ የምትለዋ ጽሁፍ ትኖራለች አንደኛዋ ላይ እና እዚህ ጋር ውስጥ ላይ ስትሄዱ ሜዲን ቬትናም ነው የሚለው። ውስጥ ላይ እዚህ ጋርም ስትሄዱ ሜዲን ቬትናም ነው የሚለው። ሁለተኛው ላይ ስትሄዱ ደግሞ እዚህኛው ላይ ሜዲን ቻይና ነው የሚለው። እዚህ ቻይና ነው የሚለው። እዚህ ጋር ያለው ማቴሪያል ደግሞ ፋሚሊ የሚል የለውም። ውስጥ ላይ ስትሄዱ ሜዲን ቬትናም ነው የሚለው። ሶስተኛው ሲጀመርም እዚህ ጋርም ቻይና ነው የሚለው፣ ውስጥ ላይ ቬትናም ነው የሚለው። ይሄኛው ቡሽቲ ነው፣ በጣም ስስ ናቸው እና እነዚህን የመሳሰሉ ጫማዎችን ማግኘት ኤር ጆርዳን ለው አንደኛና ሁለተኛ ስራልን ባላችሁ መሰረት ይዤላችሁ መጥቻለሁ። በነገራችን ላይ አንደኛ ሁለተኛ ብለን ስንሰራ የቤቱ ኦሪጂናል አንደኛ ማለት አይደለም። አገራችን ውስጥ አፍሪካ ስታንዳርድ አገራችን ውስጥ ከቀረቡት ገበያ ላይ ከቀረቡት ጫማዎች አንደኛና ሁለተኛ ነው እንጂ ማሳያችሁ አንደኛ ከተባለ እኮ እስከ 30 እስከ 40 ሺህ አለ። ግን እነዚህ አገራችን ውስጥ ቀርበው አንደኛና ሁለተኛ የሚባሉትን ነው ምሰራላችሁ። ቀጥታ መጀመሪያ ስትሄዱ ፊት ለፊት ላይ ነው የምትሄዱት። ቤተሰብ ፊት ለፊት ላይ ስትሄዱ ይሄኛው ሁለተኛው ነው። እንደዚህ ስትጫኑት ነጥሩ አይነሳም። ለምን መሰላችሁ? እቺ ማቴሪያሏ ሲንቴቲክ ስለሆነች ነው። የአንደኛው ደግሞ እንደዚህ ስትጫኑት ነጥሮ ይነሳል። እንደዚህ ስትጫኑት ነጥሮ ይነሳል። ለምን መሰላችሁ? ይሄኛው ማቴሪያል አያችሁ ወፍራም ሌዘር ነው እና ሁለተኛ የምትለዩበት ደግሞ ይሄኛው ነው። አያችሁት? ይሄ ወፍራም ሌዘር ነው። ሌዘር ሆኖ ወፍራም ነው። እቺኛዋ ደግሞ ሲንቴቲክ ናት። ያው እንደምታዩት እቺኛዋ አያችኋት ቤተሰብ ሲንቴቲክ ነው እና የመሸመታተር ነው የመጨመዳደድ ባህሪ አለው ሁለተኛው ማለት እና ቀጥታ ሁለተኛ ማሳያ ሶስተኛ ደግሞ እዚህ ጋር ነው ማሳያችሁ። ይሄኛው ማቴሪያሉ ያው የጆርዳን አጻጻፉ ራሱ ፊኒሺንጉ አይነፋም። የዚህ አንደኛው ደግሞ ጽድት አድርገው ነው የሰሩት እና እዚህ ጋር ያለው ማቴሪያሉ የስፋቱ እዚህ ጋር ያለችው ይችኛዋ ማቴሪያል ስፋቱ ስፌቱ ፊኒሺንግ ምናምን በጣም ጽድት አድርገው ነው የሰሩት። የሁለተኛው ደግሞ አያችሁት ገባ ወጣ እያሉ ነው የሰሩት። ይችኛዋም አጠር ትላለች። ከዛ አራተኛ አምስተኛ ደግሞ ይሄኛው ውስጡ ይሄኛው በጣም የወረደ ነው አያችሁት። ይሄኛው አንደኛው ደግሞ ጠንካራ ነው፣ ወፍራም ነው፣ ምቾት አለው። እንደዚህ ስትጫኑት አያችሁት ወፈር ያለ ነው፣ ጥንካሬ አለው እና እነዚህን ካሳያችሁ ይበቃችኋል። ሰዓት አይበቃንም፣ ብዙ ልዩነት አላቸው። አድራሻችን ለማታውቁ ቁጥር 1 ጀሙ 1 ሰን ሙን ስታር ቢልዲንግ ግራውንድ 017 ቁጥርና ቁጥር 2 መርካቶ አመዴ ገበያ ፊት ለፊት ነው የምንገኘው። ፎሎ ማድረግ እንዳይረሳ።
በቀጣይ ምን አይነት ጫማ አንደኛና ሁለተኛ እንደምሰራላችሁ ኮሜንት ላይ አሳውቁኝ። ይመቻል።